ብዙዎቻችን ዩኒቨርሲቲ ያለን የምረቃውን ቀን በከፍተኛ ጉጉትና ደስታ እንጠብቃለን። ነገር ግን ያ በዓልና ጭብጨባ ካለፈ በኋላ በማግስቱ የሚጠብቀን እውነታ በጣም ቀዝቃዛና አስፈሪ ሊሆን ይችላል። ዲግሪውን ይዞ ወደ ማህበረሰቡ የሚቀላቀለው ወጣት ወዲያውኑ የስራ ፍለጋና የህይወት መስመርን የማስያዝ ትልቅ ፈተና ይጋረጥበታል። ዛሬ በዚህ ቪዲዮ ውስጥ ከምረቃ በኋላ ያለውን ስውር የስነ ልቦና ቀውስ ወይም ኳርተር ላይፍ ክራይሲስ እንዴት በጽናት ማለፍ እንደምንችል በዝርዝር እንመለከታለን። ወላጆች ልጆቻቸውን አስተምረው ለምርቃት ሲያበቁ ትልቅ ተስፋና ጉጉት በውስጣቸው መኖሩ ተፈጥሯዊ ነው። ነገር ግን ይህ ተስፋ አንዳንድ ጊዜ በወጣቱ ላይ ወዲያውኑ ስራ ይዞ ቤተሰብ መርዳት አለበት የሚል ከባድ ስውር ጫና ይፈጥራል። እገሌ እኮ ስራ ያዘ፣ አንተ ለምን ትጠብቃለህ የሚሉ የጎረቤትና የዘመድ ጥያቄዎች ወጣቱን ይበልጥ ወደ ጭንቀትና ወደ ዝቅተኛ ስሜት ይገፋፉታል። ይህን ማህበረሰባዊ ጫና ተቋቁሞ የራስን መንገድ በእርጋታ ለመቀየስ መጀመሪያ የአእምሮ ዝግጅት ያስፈልጋል። በክፍል ውስጥ የተማርነው ቲዮሪና ውጭ ያለው የእውነተኛ የስራ ገበያ በጣም የተለያዩ መሆናቸውን መረዳት የመጀመሪያው ትልቅ ትምህርት ነው። ብዙ ጊዜ ድርጅቶች የሚፈልጉት የተግባር ክህሎትና ልምድ ሲሆን፣ አዳዲስ ተመራቂው ግን ያለው የንድፈ ሀሳብ እውቀት ብቻ ነው። ይህ ክፍተት ወጣቱ የስራ ማስታወቂያዎችን ሲያይ ተስፋ እንዲቆርጥና የተማረው ትምህርት ዋጋ እንደሌለው እንዲያስብ ያደርገዋል። ነገር ግን ይህ የሽግግር ወቅት መሆኑን አምኖ አዳዲስ ተግባራዊ ክህሎቶችን መማር መጀመር ብልህነት ነው። በመቶ ሺዎች የሚቆጠሩ አዳዲስ ተመራቂዎች በየዓመቱ ወደ ስራ ገበያው ስለሚቀላቀሉ ውድድሩ እጅግ የበረታና አስቸጋሪ ነው። ለአንድ ክፍት የስራ መደብ በሺዎች የሚቆጠሩ አመልካቾች በሚፎካከሩበት መድረክ ላይ ውድቅ መሆን ወይም ሪጀክሽን በጣም የተለመደ ክስተት ነው። ብዙ ድርጅቶች ማመልከቻ ውድቅ ሲያደርጉ ራሳችንን የመጠርጠርና የማንነት ቀውስ ውስጥ ልንገባ እንችላለን። ውድቅ በማድረግ የአቅማችን መለኪያ ሳይሆን የሂደቱ አንዱ አካል መሆኑን መረዳት አእምሯችንን ከስብራት ይጠብቀዋል። ዩኒቨርሲቲ ያለን ተማሪ የሚል ግልጽ ማንነትና የዕለት ተዕለት የህይወት መርሃ ግብር ነበረን። ከተመረቅን በኋላ ግን ያ መዋቅር ሙሉ በሙሉ ስለሚፈርስ እኔ አሁን ማነኝ፣ የት ነው መሄደው የሚል ጥልቅ የባዶነት ስሜት ይፈጥራል። ቀኑን ሙሉ ምንም የግል ስራ ሳይኖረን እቤት ውስጥ መቀመጥ በራሱ አእምሮ ጤና ላይ እጅግ አስቸጋሪና አድካሚ ነው። ይህን ጊዜያዊ የባዶነት ስሜት ለመዋጋት ታዲያ የራስን የአዲስና የዕለት ተዕለት የስራ ሰሌዳ መቅረጽ ወሳኝ ነው። ወደ ስራ ፍለጋ በገባንበት ወቅት ማህበራዊ ሚዲያ ላይ የጓደኞቻችንን የስራ መቀጠር ወይም የህይወት መስተካከል ፎቶዎችን ማየት ትልቅ ስቃይ ሊሆን ይችላል። ሁሉም ሰው ተሳክቶለታል፣ እኔ ብቻ ነኝ እንደ ወደኋላ የቀረሁት የሚል መርዛማ አመለካከት በውስጣችን ማደግ ይጀምራል። ነገር ግን ሰዎች በማህበራዊ ሚዲያ ላይ የሚያሰራጩት ምርጡን ገጻቸውን ብቻ መሆኑንና ሁሉም ሰው የራሱ ስውር ትግል እንዳለው መረዳት አለብን። የሌላው ሰው የህይወት ሰዓት የእኛን ጉዞ እንደማይወስነው አምነን በራሳችን መስመር ላይ ማተኮር ሰላምን ይሰጠናል። ስራ በናፈቀን ወቅት ዝም ብሎ ቤት መቀመጥ ሰነፍና ተስፋ የቆረጥን እንድንሆን ያደርገናል። በነፃ ወይም በበጎ ፈቃደኝነት በተለያዩ ድርጅቶች ውስጥ ገብቶ መስራት ትልቅ የስራ ልምድና በራስ መተማመንን ይፈጥራል። ይህ ልምድ ለወደፊቱ የስራ ማመልከቻ ትልቅ ግብዓት ከመሆኑም በላይ አዳዲስ ስራዎችን እንድናውቅ ይረዳናል። በነፃ ስንሰራ የምናሳየውን ታታሪነት ወደ ቋሚ የስራ እድል የመቀየር አጋጣሚው በጣም ሰፊ ነው። በአሁኑ ዘመን የስራ እድል የሚገኘው በባህላዊ መንገድ በጋዜጣና በማስታወቂያ ሰሌዳ ላይ ብቻ አይደለም። በኢንተርኔት አማካኝነት የራሳችንን ክህሎት ለዓለም ማሳየትና የፍሪላንስ ስራዎችን መስራት የምንችልበት ሰፊ ሜዳ አለ። እንደ ሊንክዲን ያሉ መድረኮች ላይ ፕሮፌሽናል ፕሮፋይልን በመገንባት ከትልልቅ ባለሙያዎች ጋር መገናኘት ይቻላል። ቴክኖሎጂውን ለወሬ ሳይሆን ለስራ እድል ፈጠራ መጠቀም ከተመራቂው የሚጠበቅ የዘመኑ ብልሃት ነው። ብዙ ጊዜ ተመራቂዎች የተማርኩት ይህን ስለሆነ ከዚህ በታች አልሰራም በሚል በትንንሽ ስራዎች ላይ ያላቸውን እድል ይዘጉታል። ነገር ግን ማንኛውም ትልቅ ጉዞ የሚጀምረው ከመጀመሪያው አነስተኛ እርምጃ መሆኑን መዘንጋት የለብንም። በትንንሽ ስራዎች ውስጥ ገብቶ መታገል የስራ ዲሲፕሊንና የገንዘብ አያያዝን በተግባር ለመማር ይረዳል። ትልቁ ግባችን ላይ እስከምንደርስ ድረስ የምናገኘውን ማንኛውንም ታማኝ ስራ በክብር መስራት ይኖርብናል። በስራ ዓለም ውስጥ ብዙ ጊዜ እድሎች የሚገኙት በምናውቀው እውቀት ብቻ ሳይሆን በምናውቃቸው ሰዎች ወይም ኮኔክሽን አማካኝነት ጭምር ነው። ከተመረቅም በኋላ ከቀድሞ መምህራን፣ ከክፍል ጓደኞችና በስራ ላይ ካሉ ታላላቆቻችን ጋር ያለንን ግንኙነት ማጠናከር ወሳኝ ነው። የተለያዩ ሙያዊ ስብሰባዎችን፣ ሲምፖዚየሞች ላይ መገኘት ራስን ማስተዋወቅና ፍላጎትን መናገር መንገድ ይከፍታል። ጥሩ ግንኙነት መረብ ሲኖረን አዳዲስ መረጃዎችን በቀላሉ ማግኘት እንችላለን። ስራ ለማግኘት የምናዘጋጀው ሲቪ የኛ የመጀመሪያ መታወቂያ በመሆኑ ከፍተኛ ጥንቃቄና ጥናት ሊኖረው ይገባል። ብዙ ተመራቂዎች አንድ አይነት ሲቪ ለሁሉም ድርጅት ይልካሉ። ይህ ግን ተቀባይነቱን በእጅጉ ይቀንሰዋል። ለእያንዳንዱ ድርጅት ፍላጎት የሚመጥን ሲቪ ማስተካከልና ለቃለ መጠይቅ አስቀድሞ መለማመድ ያስፈልጋል። በራስ መተማመንና ግልጽነት የታየበት ቃለ መጠይቅ የስራ ባለቤቶችን እኛን እንዲመርጡን ያደርገናል። ሁልጊዜ ተቀጥሮ መስራት ብቻ እንደ ብቸኛ አማራጭ ከማየት
ወጣ ብሎ የራስን የስራ ዕድል ስለመፍጠር ማሰብም ያስፈልጋል። በአካባቢያችን ያሉትን ችግሮች፣ ክፍተቶችን አይቶ ትንንሽ የቢዝነስ ሀሳቦችን ማመንጨት የለውጥ መነሻ ሊሆን ይችላል። ስራ መፍጠር የግድ ትልልቅ ካፒታል አይጠይቅም። በትንንሽ ቁሳቁሶችና በሀሳብ ጥንካሬ መጀመር ይቻላል። ስራ ፈጣሪ መሆን የራስን ህይወት ብቻ ሳይሆን የሌሎችንም ወጣቶችን እጣ ፈንታ የመቀየር ኃይል አለው። ስራ እስኪገኝ ባለው ክፍት ሰዓት ውስጥ ጊዜን በአግባቡ ማስተዳደር ለአእምሮ ሰላም እጅግ ወሳኝ ነው። ቀኑን ሙሉ ፊልም በማየት ወይም በመተኛት ማሳለፍ ስንፍናና ድብርት ውስጥ የገባን እንድንሆን ያደርገናል። በየቀኑ አዳዲስ መጽሐፍትን ማንበብ፣ ስፖርት መስራት፣ አዳዲስ ሶፍትዌሮችን መማር አእምሯችን ንቁ እንዲሆን ያደርገዋል። ጊዜያችንን በቁም ነገር ስንሞላው ተስፋ መቁረጥ ወደኛው የመጠጋት እድሉ አነስተኛ ይሆናል። ይህ የሽግግር ወቅት ለረጅም ጊዜ ሲቀጥል ወጣቱ ለከፋ የስነ ልቦና ድብርት ወይም ዲፕሬሽን ሊጋለጥ ይችላል። ከሰዎች መሸሽ፣ መበሳጨትና የህይወትን ጣም መጥፋት የድብርቱ ዋነኛ ምልክት መሆናቸው ማወቅ ያስፈልጋል። በእንደዚህ አይነት ስሜት ውስጥ ስንሆን ብቻችንን ከመሰብሰብ ይልቅ ለምናምነው ሰው ስሜታቸውን ማካፈል ፈውስ አለው። አእምሮአዊ ጤንነትን መጠበቅ ከየትኛውም የስራ ስኬት በላይ ቀዳሚ ተግባራችን መሆን አለበት። የዩኒቨርሲቲ ትምህርት ማብቂያ እንጂ የእውቀት መጨረሻ አለመሆኑን ተረድተን ሁልጊዜ ተማሪ መሆን አለብን። በአሁኑ ዘመን በኢንተርኔት ላይ በነጻ የሚሰጡ ትልልቅ ዓለም አቀፍ ኮርሶችና ስልጠናዎች በብዛት ይገኛሉ። በራሳችን ጥረት የምንጨምራቸው ሰርተፊኬቶች እውቀት በስራ ገበያው ላይ ተወዳዳሪነታችንን በእጥፍ ይጨምሩታል። መማር ያቆመ ሰው እድገቱ እዚያው ላይ ይቆማል። በስራ ፍለጋ ወቅት ያለንን ጥቂት ገንዘብ በአግባቡ ማስተዳደርና አላስፈላጊ ወጪዎችን መቀነስ መልመድ አለብን። ገንዘብ በሌለን ሰዓት የምናደርገው አላስፈላጊ ውድድር ይበልጥ የባለ ዕዳነትና የጭንቀት ስሜት ውስጥ ይከተናል። ሳላለን ነገር ማመስገን፣ በእቅድ መኖር የአእምሮ መረጋጋትን ለመጠበቅ ትልቅ እገዛ ያደርጋል። የፋይናንስ ስነ ምግባር በትንሹ ሲለመድ በትልቁ ጊዜ አስተማማኝ መከታ ይሆናል። በህይወት ውስጥ ትልልቅና ውብ ነገሮች በሙሉ ጊዜና ከፍተኛ መስዋዕትነት እንደሚጠይቁ ማመን አለብን። የመጀመሪያዎቹ ጥቂት ወራት ወይም ዓመታት አስቸጋሪ ቢሆኑ በጽናት የቆመ ሰው መጨረሻው ስኬት መሆኑ አይቀሬ ነው። ውድቀቱን የጉዟችን ማቆሚያ ሳይሆን ይበልጥ ጠንካራ እንደምንሆን የሚያደርገን የህይወት መፈተኛ ድንጋይ ነው። ጽናት ያለው ወጣት በማዕበል መሃልም ቢሆን ብርሃኑን አይቶ መጓዝ ይችላል። ከምረቃ በኋላ ያለውን ፈተና አንተን ለመስበር የመጣ ሳይሆን እውነተኛውን ጠንካራውን ማንነትን ለመገንባት የመጣ እድል ነው። ይህ ጊዜ ያልፋል። ነገ ስራ ይዘህ ወይም የራስን ቢዝነስ ከፍተህ ይህን የትግል ጊዜ በኩራት የምታስተውለው ታሪክ ይሆናል። አሁኑኑ ተስፋ ከመቁረጥ ወጥተህ በደረትህ ሙሉ ተንፍስና አዲስ የትግል ስልትን መንደፍ ጀምር። የወደፊት ህይወትህ በአሁኑ የጽናት እርምጃ ላይ የተመሰረተ ነው። ለማጠቃለል ያህል ዲግሪ የጉዞ ማሳያ እንጂ የማንነት መጨረሻ አይደለም። እውነተኛ ዋጋ ያለው ውስጥህ ባለው ታታሪነት ላይ ነው። ዛሬ ይህ ቪዲዮ ሲያልቅ በቤት መቀመጥህን ትተህ አንድ አዲስ ሲቪ አዘጋጅ ወይም አዲስ ክህሎት መማር ጀምር። ህይወት ለሚታገሉላት ሰዎች ሁልጊዜ አዲስ በር መክፈቷ አይቀሬ ነው። አትዘንጋ። ይህን ቪዲዮ ለተመራቂ ጓደኞቻችሁ አጋሩ። ሰብስክራይብ በማድረግ ቤተሰብ ሁኑ። በሚቀጥለው ቪዲዮ እስከምንገናኝ በጽናት ቆዩ። ቸር ሰንብቱ።